ጤናው በእጆ ቀላሉን በማድረግ ስለ ነገ ጤናው እርግጠኛ ይሁኑ። ጤናው በእጆ በሽታን አስቀድመው ይከላከሉ። መሰረተ ጤና ክብካቤ መርህን ይከተሉ። ይህ ፕሮግራም በአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲና በማስተር ካርድ ፋውንዴሽን አጋርነት የሚቀርብ ሲሆን ዳሸን ሚዲያ ኮሙኒኬሽን አዘጋጅቶት በኤፍኤም አዲስ 97.1 ወደ እናንተ ይደርሳል። ዘወትር ማክሰኞ ረፋድ ከ3 ሰዓት እስከ 3 ሰዓት ተኩል ይደመጣል። ጤናው በእጆ ጤናው በእጆ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አላችሁ? የአፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት የሚቀርብላችሁ ጤናው በእጆ የተሰኘው ፕሮግራማችን እነሆ ጀምሯል። የዛሬውን መሰናዷችንን በዚህ መልኩ ጀምረናል። ከሰላምታ አስከትለን ባለፈው ሳምንት እንደምታስታውሽው የግልና የአካባቢ ንጽህናን የተመለከተ መሰናዶ አቅርበናል። እንዴት ነበር? እንዴት ተመለከትሽው? በርካታ አድማጮቻችን አስተያየት ሰጥተውናል። በስልክ ቁጥርም በአጭር የጽሁፍ መልእክት ሜላኩልናሉ። አብዛኞቹ እንግዲህ ልብ የማንላቸው ነገር ግን ትኩረት ልንሰጥባቸው የሚገቡ ጤናችንን ለመጠበቅ የሚረዱ መሰረታዊ ጉዳዮች ላይ ግንዛቤ እንዳገኙ ነግረውናል። እጅግ በጣም እናመሰግናለን። የግል ንጽህናን መጠበቅ፣ የአካባቢ ንጽህናን መጠበቅ ስንል ቀላልና ተራ ነገር ይመስለናል አይደል? አዎ። እጃችን ላይ ያለ ቀላል ነገር የሚመስለን አእምሯችን ውስጥ ስናስበው ተራ ቀላል የሚመስለው ነገር በትክክል እንደው እየተገበርነው ነው ብለን ስናስብ ግን ለራሳችን ጥያቄ ስናነሳ ግን ብዙ ጉድለቶች እንደሚኖሩብን እርግጠኞች ነን። አዎ፣ ከታመምን በኋላ መንስኤው ቀላል ነገር እጅን አለመታጠብ፣ የአካባቢ ንጽህና አለመጠበቅ መሆኑን ስናውቅ ማድረግ እንደነበረብን እናስባለን። ነገር ግን ብዙ ጊዜ አሁን እጃችሁን ታጠቡ፣ አካባቢያችሁን አጽዱ ስንል ቀላል ስለሚመስል ሰዎች ስለዚህ ደግሞ ይነገረናል እንደ ይለኛል ሊሉ ይችላሉ። ነገር ግን የእጅ ንጽህናን ባለመጠበቅ የሚመጡ የጤና ችግሮች ደግሞ የተማረውንም ትልቁንም ትንሹንም ሲያጠቁ እናያለንና መተግበሩ ነው ዋናው ልንል እንወዳለን። እጅ እንግዲህ የማይነካው ነገር የለም ብላናለች ዶክተርም ባለፈው ሳምንት ፕሮግራማችን። እጃችን ላይ በጣም ብዙ ባክቴሪያዎች፣ ቫይረሶች አሉ። እነዚህን አብረን በምንመገብባቸው ጊዜ ከአሜባው ብዙ ከአጣዳፊ ትውከትና ተቅማጥን ጀምሮ ሌሎቹም ህመሞች ያጋጥሙናልና በተቻለ መጠን እንግዲህ ታጥቦ መመገብን እንዲሁም አካባቢያችንን ጽዱ ንጹህ ማድረግን ሁልጊዜም ልናስበው እንደሚገባና እጃችን ብዙ ነገር እንደመነካካቱ ሁልጊዜም እጃችን አካባቢ ላይ ብዙ ባክቴሪያዎች እንደሚኖሩ ማወቁ ወደ ምግብ ስንጠጋም ጠቃሚ ይሆናል ማለት ነው። አሁን እንዲህ ስናወራው ለልጆች ምን መክር ለልጆች ምን ናወራ ይመስላል። እኔ አንዳንዴ ወረድ ያለ ይመስላል አይደል እንዲህ አይነት ነገር ስናወራው። ነገር ግን እውነት ለመናገር ብዙዎቻችን ሆዳችንን አመመን የምንለው ሌላ ምንም ምክንያት አይደለም እኮ ከዚሁ ነው መነሻው። ይሄ ደግሞ አንድም ከግል ሌላም ከአካባቢ ሊሆን ይችላል። የግላችንን ብንጠብቅም እንኳን አካባቢው ደግሞ ካልተጠበቀ ዞሮ ዞሮ ተጽዕኖ እኛ ጋር ውጤቱ እኛ ጋር ይመጣልና የግላችን እንደምንጠብቀው ሁሉ አካባቢያችን እንዲጠበቅ ደግሞ ጥረት ማድረግ ያስፈልጋል። በዙሪያችን ያሉ ሰዎች፣ ምግብ የሚያበስሉልን ሰዎች፣ ብዙ ጊዜ የቤት ምግብ የሚያበስሉልን ሰዎች ላይ የእነሱ ንጽህና እንዲጠበቅ እናደርጋለን ወይ? እውነት ለመናገር አዎ፣ ንክኪዎች በሚኖሩበት ጊዜም ትምህርት እንሰጣቸዋለን ወይ? ብዙ ጊዜ ደግሞ እንደምናስተውሉ በተለይ ሆቴሎች አካባቢ ከከተሞች ወጣ ያሉ አካባቢዎች ላይም መጸዳጃ ቤትና ምግብ ማብሰያዎች ብዙ ጊዜ ተጠጋግተው እናያለን። እጅ መታጠቢያውም እዛው ነው፣ መጸዳጃውም እዛው ነው፣ ምግብ ማብሰያውም እዛው ነውና ንክኪዎች ይኖራሉ። ወደ ምግብ የሚሄዱ ባክቴሪያዎች ይኖራሉና ምግብ ወለድ በሽታዎች ብዙዎችን ሲያጠቁም እናስተውላለንና እነዚህ ላይ ለምግብ አብሳዮች ትምህርት መስጠት ያስፈልጋል። እንዲህ አይነት አካባቢዎች ላይም ጥቆማ መስጠት እንዲራራቁ የማድረግ ስራዎች መሰራት አለበት። አፍሪካ ጤና ትብብር አዲስ አበባ ዩኒቨርሲቲ በማስተር ካርድ ፋውንዴሽን አጋርነት ይህንን ፕሮግራም ይዞላችሁ ቀርቧል። ዳሽን ሚዲያ ኮሙኒኬሽን አዘጋጅቶታል። ዘመን ዮሐንስና አዜብ ታምሩ አብረናችሁ ነን። አብራችሁን ቆዩ። ወደ ዛሬው ርዕሰ ጉዳያችን ከመሻገራችን በፊት ለአድማጮቻችን ማሳሰቢያ ያለን። አድማጮችን እንግዲህ እንሸልማለን ብለናል። በመጀመሪያው ፕሮግራማችንም የምንሸልመው እንግዲህ ተጠራቅሞ የሁል ጊዜ ደዋዮቻችንን ልናቅ የምንችለው ሲደውሉ ነው አይደለ? በስልክ ቁጥር በስቱዲዮም በአጭር የጽሁፍ መልእክት መቀበያዎቻችንም እየደወሉ ስማቸውን ለሚያስመዘግቡ አስተያየት ለሚሰጡን አድማጮች ጠርቀም አድርገን እንግዲህ በሳምንታት ውስጥ ሽልማቶችን የምንሰጥ ይሆናል። ስለዚህም አድማጮች እንድትደውሉልን ለማስታወስ ስልኮቻችንን አስተዋውቃችሁ 011
0115525484 0115525485 ላይ ደውሉልን። እንዲሁም ደግሞ 801 ላይ አጭር የጽሁፍ መልእክት መላክ ትችላላችሁ። በተጨማሪም ደግሞ በ0915 658888 በ0915 658888 አጭር የጽሁፍ መልእክት ብትልኩልን የበለጠ በጣም ደስ ይለናል፣ እናስተናግዳችኋለን። ስማችሁንም መላክ አትርሱ፣ ተሸላሚዎች ትሆናላችሁ። ከዚህም በተጨማሪ ደግሞ በቴሌግራም ቻናል ጤናው በእጅዎ በአማርኛም በእንግሊዝኛም መልእክት ብታስቀምጡልን እንደተባለው እንግዲህ ለሽልማቱም እጩ ይሆናሉ ማለት ነው። መልካም፣ ወደ ዛሬው ርዕሰ ጉዳያችን እንሻገር። በዛሬው መርሃ ግብራችን ደግሞ ብዙዎቻችን ጋር ምንሰማው ምናስተውለው ነገር ግን አሁንም ደግሞ ልክ እንደ ግል ንጽህና እንደ አካባቢ ንጽህና ቦታ ማንሰጠው የተላላፊ ያልሆኑ በሽታዎች ጉዳይ አለ። ተላላፊ ያልሆኑ በሽታዎች እንደ ካንሰር፣ እንደ ደም ግፊት፣ የኩላሊት ህመም ሊሆን ይችላል፣ የስኳር ህመም ሊሆን ይችላል። እነዚህ ሁሌ የምንሰማቸው ብዙ ሰው ላይ ሲከሰቱ ምናስተውላቸው ህመሞች ናቸው። አስቀድመን እንደምንከላከልስ ምናውቅ ምን ያህሎቻችን ነን? እውነት ነው። እነዚህ ህመሞች ከአምጪ ምክንያቶቻቸው ስንነሳ አስቀድመን ልንከላከላቸው የምንችላቸው ሆነው ነገር ግን አሁን ከአጠቃላይ የሞት መጠን ውስጥ 52% የሚሆኑን ድርሻ እንደሚይዙ ባለሙያዎች እየነገሩን ይገኛሉ። በየአንድ ሰዓቱ 25 ዜጎች ህይወታቸውን ያጣሉ ማለት ነው። እንዲሁም ደግሞ ከ10 አዋቂዎች ውስጥ 2 በምርታማነት እድሜያቸው በዚህ በማይተላለፉ ህመሞች ምክንያት እንደሚሞቱ ጥናቶች እያመለከቱ ይገኛሉ። በውጪም ደረጃ እንግዲህ ይህ ጫና ከጤና ቀውስ ባለፈ አምራች የሆነውን የሰው ኃይል በማዳከም የሕክምና ወጪን በመጨመር የቤተሰብን ገቢን በማዳከም በየአመቱ 31.3 ቢሊዮን ብር ገደማ እያስወጣ ይገኛልና ተላላፊ ያልሆኑ ህመሞች በጣም ልንከላከላቸው የምንችል ነገር ግን ማህበረሰባችንን በጣም እየጎዱ ነው። በዛሬው መሰናዷችን ዓለም ልዩ ትኩረት ከሰጠው የጤናው ዘርፍ አንዱ በሆነው ተላላፊ ያልሆኑ በሽታዎች ላይ ጥቂት ደቂቃዎችን ቆይታ እናደርጋለን። ተላላፊ ያልሆኑ በሽታዎች በዓለም አቀፍ ደረጃና በኢትዮጵያም ቢሆን ከፍተኛ የጤና ስጋት እየሆኑ የመጡ የሞት ምጣኔያቸውም ላቅ ያለውን አሃዝ የሚይዝ ነው። ለመሆኑ ተላላፊ ያልሆኑ በሽታዎች ስንል ምን ማለታችን ነው? ዶክተር የወንደሰን ታደሰ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የሕክምና ትምህርት ቤት መምህርና በጥቁር አንበሳ ሆስፒታል የውስጥ ደዌና የኩላሊት ሕክምና ስፔሻሊስት ናቸው። ሙያዊ ማብራሪያቸውን እንከታተል። ተላላፊ ያልሆኑ በሽታዎች የምንለው በእንግሊዝኛው ኖን ኮሚኒካብል ዲዚዝስ የሚለውን ለመተካት የምንጠቀምበት ስያሜ ነው። ይሄ ተላላፊ ከሆኑ በባክቴሪያ፣ በቫይረስ፣ በፓራሳይቶች ከሚመጡና ከሰው ወደ ሰው ሊተላለፉ በተለያየ መንገድ ሊተላለፉ ከሚችሉ ህመሞች ለመለየት የምንጠቀምበት ነው። ስለዚህ ተላላፊ ያልሆኑ በሽታዎች ስንል በተለያየ ምክንያት በአኗኗራችን፣ በአመጋገባችን፣ አንዳንድ ጊዜም ከዘረመላችን ሊመጡ የሚችሉ እንደ ስኳር፣ የደም ግፊት ወይም ከአየር ንብረት ለውጥ እንደ አስም የመሳሰሉ በሽታዎችን የአካል ጉዳትን ከትራፊክ አደጋ ይሁን እንደዚህ የመሳሰሉትን ሁሉ አንድ ላይ የአእምሮ ህመምን ኖን ኮሚኒካብል ዲዚዝ በማለት ተላላፊ ከሆኑና ከሰው ወደ ሰው በባክቴሪያ በጀርሞች አማካይነት በጥቅሉ ከሚተላለፉ ለመለየት የምንጠቀምበት ስያሜ ነው ማለት ነው። በሽታን አስቀድሞ የመከላከል መርህ ሲባል በባክቴሪያና ቫይረስ ምክንያት የሚከሰቱ በሽታዎችን የመከላከል ዘይቤ ብቻ የሚመስለን ብዙ እንኖራለን። እውነት ነው፣ ተላላፊ ለሆኑ በሽታዎች አስቀድሞ መከላከልን የመሰለ ሁነኛ መፍትሄ የለም። በተመሳሳይ ተላላፊ ያልሆኑ በሽታዎችን ለአብነት የደም ግፊት፣ ስኳር፣ የልብ ህመም፣ ኩላሊት፣ ካንሰር፣ ስር የሰደደ የመተንፈሻ አካል ችግር የመሳሰሉ ህመሞችን አስቀድሞ በመከላከል የጤና ዘይቤ መከላከል እንችል ይሆን? በሀገራችን ብሂል ታሞ ከመማቀቅ አስቀድሞ መጠንቀቅ ይባል የለ? ስሜ ጌጤነሽ ወርቆ ይባላል። አስቀድሞ መጠንቀቅ እንግዲህ በጣም የሚጠቅመን ነገር ማንኛውንም በሽታ ከአጉል ነገርና ከድንገተኛ ህመሞች
ሊጠብቀን ይችላል። ያው ብዙ ጊዜ አመለካከታችን የወረደ ስለሆነ አያምንም ወይም ድንገተኛ ህመም አይመጣብንም ብለን ስለምናስብ ብዙ ጊዜ ምርመራዎችን አናደርግም። ድንገት ሲከሰቱብን ግን ለተለያዩ ችግሮችና ለተለያዩ በሽታዎችም ጉዳቶችም ያጋልጠናል። ድንገተኛ አደጋን ቀድሞ መከላከል በጣም አስፈላጊ ነውና በጣም አምንበታለሁ። ቀድሞ መመርመር። ገነት ያዕቆብ እባላለሁ። አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ። ትክክል ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው አባባል ትክክል ነው፣ አምንበታለሁ። ሁላችንም አስቀድመን ብናቀው መከላከል እንችላለን። ለከፋ ችግር ተጋላጭ ከመሆናችን በፊት ነገሮችን ማስተካከል እንችላለን ብዬ አምናለሁኝ። አብዛኞቻችን ሰዎች ከነዚህ ተላላፊ ካልሆኑ በሽታዎች ራሳችንን ለመጠበቅ አስቀድመን ብናቀው አመጋገባችንንም አኗኗር ዘይቤያችንን ማስተካከል ስለምንችል አምንበታለሁ። በዚህ በአባባሉ አምናለሁ። ዶክተር ወንደሰን ታደሰም ሙያዊና ሳይንሳዊ ምክራቸውን ይጨምሩበታል። አዎ ዓለም አቀፉ ማህበረሰብ ትኩረት ያደረገባቸው መከላከል የምንችላቸው ብዙዎቹ የጋራ የሆኑ አጋላጭ ሁኔታዎች ያሏቸው፣ ለምሳሌ አልኮል መጠቀም፣ ሲጋራ ማጤስ፣ ከመጠን በላይ ውፍረት፣ ከመጠን በላይ ጨው መጠቀም፣ እነዚህ ብዙዎቹ የተላላፊ ያልሆኑ በሽታዎች የጋራ አጋላጭ ሁኔታዎች ናቸውና አኗኗርን በማስተካከል ልንከላከላቸው የምንችል ስለሆነ ነው ትኩረት የሚሰጣቸው። እርግጥ ነው ተላላፊ የሆኑ በሽታዎች እነዛን አምጪዎቹን ጀርሞች እንዲጠፉ በማድረግ መከላከል ይቻላል። እነዚህንም ደግሞ አጋላጭ የሆኑ ሁኔታዎችን በመለየት 100% እንዳይመጡ ማድረግ ባይቻል እንኳን በህዝብ ውስጥ ያላቸውን ስርጭት መቀነስ ይቻላል። በአንድ ግለሰብ ላይ የሚያደርሱትንም ተጽዕኖ ለመቀነስ ይቻላል። በደንብ መከላከል የሚቻሉ የጤና ችግሮች ናቸው። ተላላፊ ያልሆኑ በሽታዎች ቀደም ባሉት ዓመታት ከገጠሩ አካባቢ ይልቅ በከተሞች በስፋት ይስተዋሉ ነበር። አሁን ግን አርሶ አደሩ መንደርም የደም ግፊት፣ ስኳር፣ የኩላሊትና ሌሎችም ተላላፊ ያልሆኑ በሽታዎች እየተዘወተሩ መምጣታቸውን እያስተዋል ነው። ጥልቅ ጥናቶች የሉም፣ ግን ባሉን ውስን ጥናቶች ለምሳሌ ከፍተኛ የደም ግፊት አነስተኛ ጥናት አለ። ሁል ጊዜ ደጋግመን የምናነሳው 40 ምናምን ዓመት በፊት ጎንደር አካባቢ የተሰራ እርግጥ የመቁረጫ ነጥቦቹ ስለሚለዋወጡ አንዳንድ ጊዜ እሱም ችግር ይሆናል፣ ግን በጣም ዝቅተኛ ነበር ገጠር ማህበረሰብ ውስጥ። አሁን ግን 2 ብሔራዊ ጥናቶች ተደርገዋል፣ በ2015 እና በ2024 እና ብሔራዊ ጥናቶቹ በሁለቱም ጊዜ ወደ 10,000 ሰው የሚሆን ከ15 እስከ 69 ያለ ወንድም ሴትም የሚወክል እና አገሪቱ ውስጥ ያሉትን ክልሎችና ወረዳዎች የሚወክል ጥናት ነው። በሁለቱም ጊዜ የታየው የከፍተኛ የደም ግፊት ያላቸው ሰዎች ከዚህ ከ15 እስከ 69 ባሉት 17%። ይሄ 1% ነው ስንል የነበረውን የዛ ጊዜ። በርካታ ነገሮች ሊጠቀሱ ይችላሉ፣ በእርግጠኝነት እንዲህ ነው ባንልም። ከነዚህ መካከል በገጠሩ ማህበረሰብም ውስጥ ቢሆን ላይፍ ኤክስፔክታንሲ የምንለው እድሜ መጨመር። ስለዚህ በቃ ቀደም ሲል ሰው በ40 ዓመት በ45 ዓመቱ በወባ ይሞታል፣ በሌሎች ተላላፊ በሽታዎች ይሞታል። ያ ቀርቶ የሰው እድሜ 55 60 ሲሆን እድሜ ይዟቸው የሚመጣው እነዚህ ተላላፊ ያልሆኑ በሽታዎች ይመጣሉ። ሁለተኛ ስራዬ ብለን አላጠናነውም እንጂ አኗኗር በገጠርም ተቀይሯል። ምሳሌ ብንወስድ የዛሬ 60 ዓመት ወንጂ የስኳር ፋብሪካ ከመቋቋሙ በፊት የነበረ የስኳር ፍጆታ ሀገር ውስጥ እጅግ በጣም ዝቅተኛ ነው። ስኳር የገጠሩ ማህበረሰብ አያውቅም ነበር። አሁን ስኳር እኮ በጣም ተፈላጊ ኮሞዲቲ ስለሆነ መንግስት ከኢምፖርት ሁሉ ያደርጋል። ስለዚህ ተቀይሯል። አኗኗራችን ከሱ ጋር የመጡ ነገሮች ናቸው። በገጠርና በከተማ መካከል ልዩነት ሊኖር ይችላል። አሁን እንደ አዲስ አበባ አይነት ከተማ በአንዳንድ እንደው ውሱን ቦታዎች ልክ አሜሪካ ነው የሚመስለው የደም ግፊት ያለው ሰው ቁጥር።
30%፣ 33% ከ3 ሰው አንድ ሰው ከፍተኛ ደም ግፊት አለ አዲስ አበባ ውስጥ። እንግዲህ የገጠሩ ያንን ሲበርዘው 17% እንደዚህ እንላለን። ስኳር የዛሬ 50 ዓመት ከአብዮቱ በፊት ሐኪም የነበሩ ሰዎች ሲያወሩ በትልልቅ ሆስፒታሎች ያሉ የክትትል ክሊኒኮች ውስጥ 4 ሰው 5 ሰው አንድ አሁን በህይወት የሌሉ ሐኪም መዝገብ ሁሉ አንድ ጊዜ ፎቶ አንስተው በስላይድ ሲያሳዩ አይቻለሁ። 4 ሰው 5 ሰው ቀጠሮ ሊስት ላይ ያለው ማለት ነው። አሁን ጥቁር አንበሳ ስኳር ክፍል በአንድ ጠዋት ስንት ሰው ይታያል? ጥቁር አንበሳ ምናልባት ሪፈራል ስለሆነ ይሆናል። ጤና ጣቢያ አዲስ አበባ ስንት ሰው ይታያል? እና በጣም እነዚህ ይሄ ደግሞ የኛ ልምድ ብቻ ሳይሆን ታዳጊ አገር በምንላቸው ዝቅተኛና መካከለኛ ገቢ ያላቸው አገሮች በሙሉ እንደ ሰደድ እሳት ነው የተላላፊ ያልሆኑ በሽታዎች የተስፋፉት። አሁን እኮ በዓለም ከ70% በልጧል የሞት ምጣኔ ተላላፊ ባልሆነ በሽታ ከ70% በላይ ነው። እኛ ጋር 40 እንደዚህ እንላለን፣ ግን ይሄ ኢንጁሪዝ የምንላቸውን ጉዳት ምናምን ከአደጋ የተያዘን ስንጨምር ከ50 ይበልጣል እኛም ጋር። ይሄ ደግሞ በየጊዜው እየጨመረ የሚሄድ ነው እና እኛ አሁን እንደኛ አይነት አገር የጤና ችግራችን የድህነትም የማግኘትም የተደባለቀበት ነው። ለዚህ ነው የጤና ስርዓታችን እነዚህን ሁሉ ሊቋቋም በሚችል መሰረት ላይ መጣል ያለበት ለዚህ ነው ለማለት ነው። እየተከታተላችሁ ያላችሁት በኤፍኤም አዲስ 97.1 የሚተላለፈውን ጤናው በእጅዎ መሰናዶ ነው። ለዛሬ ተላላፊ ያልሆኑ በሽታዎች ላይ መረጃ እየተለዋወጥን እንገኛለን። አብራችሁን ሆኑ። እንደ ጤና ባለሙያዎች ምክር ከሆነ እንደየበሽታው አይነት ልዩነት ቢኖረውም አንድ ሰው ቢያንስ በዓመት 1 ጊዜ የጤና ምርመራ እንዲያደርግ ይመከራል። ይሁንና ምን ያህሎቻችን ለዚህ ጉዳይ ዝግጁ ነን የሚለውን በመቶኛ ለማወቅ ጥናት የሚፈልግ ቢሆንም የአብዛኞቻችን ልማድ ግን ከዚህ የተለየ ነው። እውነት ለመናገር ስኬጁል አውጥቼ በዚህ ጊዜ እመረመራለሁ የምልበት እንትን የለኝም። የስሜት ሲሰማኝ መመርመር አለብኝ እስቲ ለራሴን ቼክ ላድርግ ብዬ ስል እሱንም በፕሮግራም ሳይሆን አንዳንድ ጊዜ ምልክቶችን ሳይ እመረመራለሁ። በእኔ በኩል በጣም ይሄ ቸልተኝነት የሚባል ነገር አለ። ጤና ተቋማት ያሳውቃሉ። ብዙ ጊዜ ቀድሞ በመመርመር ህመሞችን፣ በሽታዎችን ያው ማራቅ እንችላለን። ቀድሞ በመመርመር ጤናችንን ልንጠብቅ እንችላለን እና እነዚህ ጤና ባለሙያዎች የሚሰጡት ነገር አስፈላጊ ነው። ግን እኔንም ጨምሮ ማህበረሰቡንም ብዙ ጊዜ ቸልተኝነት ስለሚያጠቃው ህብረተሰቡ ቀድሞ ሄዶ አይመረመርም። ቀድሞ በመመርመር ግን ከተለያዩ ነገሮች እንታደጋለን። እኛም ጤናችንን ይዘን አውቀንም ቢሆን ያለብንን ነገር እየተከላከልን የሌለብንም ነገር እየጠበቅን መኖር እንድንችል ቀድመን ብንመረመር በጣም አስፈላጊ ነገር ነው። እኔ ተመርምሬ አላቅም። እንግዲህ ያው ብዙ ጊዜ ሄጄ አላቅም። እንግዲህ ካሁን በኋላ የሚባለውን ነገር ሰምቼ ለመሄድ በጣም አስባለሁ። ከሰውም ጋር ሲሄድ በራሴም ጉዳይ ሲሄድ ይህንን እድል ከሚያመልጠኝ ተመርምሬ ልለፍ እላለሁ። ብዙ ጊዜ አደርገዋለሁ። እሱን ግን አስቤበት ሄጄ ሳይሆን በቦታው ካለሁ ግን ተመርምሬ መውጣለሁ። የደም ግፊት፣ ደም መለካት አለ፣ የስኳር መጠኔን ማወቅ አለ። እንደዚህ አይነት ነገሮች ኮሌስትሮል ቼክ አደርጋለሁ። እንደዚህ አይነት ነገሮችን ቼክ አደርጋለሁ። ትኩረት ሊሰጠው የሚገባው ነገር በየጊዜው ራስን መፈተሽ ነው። ሁሉም ሰው አሁን ወጣቶችንም ልንጠቀልል ይገባል። ግን ቢያንስ በእድሜው 40 እና እንደዚህ ሆነው ሰው በየጊዜው ደም ግፊቱን ቼክ ማድረግ፣ ስኳሩን ቼክ ማድረግ፣ በጊዜ የደም ውስጥ የሚገኘውን ስብ ቼክ ማድረግ እና ለተለያዩ አይነት ካንሰሮች እንደ ጾታው እንደ እድሜው ስክሪን መደረግ፣ በቃ እነዚህ መሰረታዊ የሕክምና ግንዛቤዎች ሊኖሩት ይገባል። አሁን ግን እንደ ግለሰብ ጤናማ አኗኗር ከመኖር በተጨማሪ በየጊዜው ስክሪን ማድረግ ይገባል። ለምን እነዚህ በሽታዎች ምልክት አይሰጡም። ስኳር እጅግ በጣም ከፍ ካላለ አይታወቅም። ከፍተኛ ደም ግፊትም እንደዚሁ ነው። ብዙ ጊዜ የስኳር ህሙማን ለመጀመሪያ ጊዜ ስኳር እንዳላቸው የሚያውቁት ስኳሩ ጠንቅ ካመጣ በኋላ አይን ላይ ችግር አስከትሎ አይኔ አላይም ብሎ ሲሄድ እንዴ አንተ ስኳር አለ እንዴ የስኳር ይመስላል ይላል የአይን ሐኪሙ።
ኧረ የለኝም ሲመረመር ያው ስኳር ይገኛል። እንደዚህ ስለሚሆን በጊዜ መመርመር ይኖርባቸዋል ማለት ነው። የአካል ብቃት እንቅስቃሴ እናደርግ ሲባል ውድና ዘመናዊ የጂም ቤቶችን ማሰብ፣ የተመጣጠንና የተስተካከለ አመጋገብ ስርዓት እንከተል ከተባልንም ውድ የምግብ አይነቶች ላይ ማተኮር፣ ነገሮችን ሁሉ ከገንዘብና ሀብት ጋር በማያያዝ ይልቁንም በእጃችን የሚገኘውን ቀላሉን ሀብት እንዘነጋለን። አዎ ብዙ ጊዜ አሁን እግረ መንገድ አንወድም። ሁላችንም አጫጭር መስመሮችን በትራንስፖርት ነው የምንሄደው። አታድርጉ የተባለውን ነገር እናደርጋለን። ለምሳሌ የሚከለከሉ ነገሮች እንደ ጨው፣ ስኳር፣ ብዙ ነጫጭ ነገሮችን ተው በተባለ ጊዜ እኛ እንደውም የበለጠ እየጨመረን የምንሄድባቸው ሁኔታዎች አሉ። እነዛ ለተለያዩ ድንገተኛ ለሆኑ በሽታዎች ያጋልጡናል እና እግረ መንገድም በመሄድ የተከለከሉ ነገሮችን በመተው ሄዶም ተመርምሮ ተው የተባለውን ነገር በማቋረጥ ጤናችንን ልንመልስ እንችላለን። ቀደም ብሎ ይሄንን ነገር ብዙም አልከታተለውም ነበር። ነገር ግን አንዳንድ ምልክቶችን ማየት ከጀመርኩ በኋላ አመጋገቤ ላይ ጥንቃቄ ማድረግ ጀምሬያለሁ። ስፖርታዊ እንቅስቃሴዎችን ማድረግ እንዳለብኝ፣ ስትረስ ማብዛት እንደሌለብኝ፣ የአመጋገብ ዘይቤ ደግሞ ማስተካከል እንዳለብኝ ተረድቻለሁ። በጣም ባህሉም ስለሚጎትተን ከድሮ እሻላለሁ፣ ግን ማስተካከል እንዳለብኝ አምኜ የተቻለኝን ያህል ትንሽ ጥረት እያደረግኩ እገኛለሁ። ከበርካቶቹ ተላላፊ ያልሆኑ በሽታዎች መካከል በአማካይ አጋላጭ የተባሉት ሁኔታዎች የአኗኗር ሁኔታ፣ ለምሳሌ ከመጠን ያለፈ ውፍረት የስኳርን ችግር ያመጣል። ከመጠን ያለፈ ውፍረት ለልብና ለደም ዝውውር ችግር ያጋልጣል፣ ለካንሰርም ያጋልጣል። ስለዚህ የተመጣጠነ ክብደት ቢኖረን እንቅስቃሴ በማድረግ አመጋገባችንን በማስተካከል እነዚህን ሁሉ መከላከል እንችላለን። ትኩረቱ አንድ ላይ ሆነው ለዚህ ነው። ከዚህ ጎን ለጎን ሱስ የሚያስይዙ ነገሮችን አልኮልን በመተው ወይም በጣም ከጤና ጋር በማይጣላ መልኩ በመጠቀም ሲጋራ ማጨስን ባለመጀመር ከመጀመሪያውኑ ወይም በማቆም ለኛ ደግሞ ለተለየ ሁኔታ ለኛ ጫትን የመሰለ አደንዛዥ ሱስ ውስጥ ባለመግባት አሁንም እነዚህን ተያያዥ የሆኑ የጤና ችግሮች መከላከል ይቻላል። የጨውን መቀነስ አሁን በእኛ ህብረተሰብ በተደጋጋሚ በተደረጉ ጥናቶች የኛ ማህበረሰብ የጨው አወሳሰድ ለጤና ከሚፈቀደው በግምት እጥፍ ይሆናል። ስለዚህ ጨውን መቀነስ ከፍተኛ ደም ግፊት እንዳይመጣ ከመጣም እንዲወርድ ያደርጋል። በተዘዋዋሪ የልብና የደም ዝውውር ችግሮችን ይቀንሳል። እንቅስቃሴ ማድረግ ስኳር እንዳይመጣ ይከላከላል። ከመጣም በኋላ ለቁጥጥሩ ያገለግላል። እንቅስቃሴ ማድረግ አሁንም የልብና የደም ዝውውር ችግሮችን እንደዚሁ ይከላከላል። ከእንግዳችን የሕክምና ባለሙያ ከዶክተር ወንዶሰን እንዲሁም ደግሞ አብረውን ከነበሩ የፕሮግራሙ ተሳታፊዎች ለነገ ለህይወታችን መርህ የሚሆን ነገር ሀሳብ እንደወሰዱ አድማጮቻችን እምነቴ ነው። የመንግስት ተቋማት ጋር የስኳርም የደም ግፊትም ምርመራ በነጻ ይሰጣል እና በቀላሉን ነገር ማድረግ እየቻለን ህይወታችንን የምናከብድ ብዙዎችንና ጤናችንን አስቀድመን በማወቅ ህይወታችንን ቀላል እናድርግ፣ ጤናችንን እንጠብቅ እንላለን። እውነት ነው። እንግዲህ ብዙ ሰዎችን ትናንትና አብረን ነበረን፣ አይቸው ነበረ፣ ነግሮኝ ነበር፣ አብረን ተጫውተናል፣ ለነገ ቀጠሮ ተያይዘን ነበር፣ የተለያየ ነው እንላለን። ከነዚህ ህመሞች አንዱ የሆነው የልብ ህመም ብዙዎችን ሲያሳጣን፣ ድንገት ከጎናችን ብዙ ወዳጆቻችን ስናጣበት እናያለን እና እንዲህ እንዳይሆን አስቀድሞ መመርመሩ በጣም ይጠቅማል። የልብ ህመም እንዳለበት አንድ ሰው ካወቀ ክትትል ያደርጋል፣ ይታከማል። ስለዚህ ከእንዶ ከከፋ ስቃይ ራሱን ያድናል ማለት ነው። ስለዚህ አስቀድሞ መመርመር እንደ መርህ እናነሳለን። ይሄ ደግሞ ቀላሉ ነገር ነው። ቀላሉን በማድረግ ተላላፊ ካልሆኑ ህመሞች ራሳችንን እንጠብቅ ነው የምንለው። እንግዲህ የዛሬው
የ30 ደቂቃ ቆይታችን በዚሁ ተጠናቋል። አድማጮቻችን ቀደም ሲል በነገርናችሁ የስልክ መስመሮች አስተያየቶቻችሁን አድርሱን። በቴሌግራም ቻናላችን ጤናው በጆም ገብታችሁ አለን በሉን። መልካም አስተያየቶችን እንድትለግሱን እንድትጽፉልን በአክብሮት ጋብዘናል። የዛሬውን በዚሁ እናበቃለን። አዜብ ታምሮና ዘመነ ዮሐንስ አብረናችሁ ነበርን። ሳምንት በሌላ መሰናዶ እንጠብቃችኋለን። እናንተም ጠብቁን። ጤና ቆዩን።